Staple gun snap in the back of the shop. Granddad's hands never once had to stop. Cigarette hanging tape, measure at his hip. Straight lines, kid, that's how futures get stitched. Coffee on the counter, chalk dust. በዛሬው ዕለት ደግሞ አንድ ነገር ላውንች ለማድረግ ነው እናንተ ጋር የተገኘሁት። ደንበኞቻችን እስከ መቼ ድረስ ነው ወደ ተሚያ ፖሊስትሪ በራችን እያንኳኩ ወይ በቲክቶክ እያዩ ወይ በፌስቡክ እያዩ የሚያገኙ? አዲስ ዘመናዊ የሆነ ዌብሳይት አዘጋጅተን ከደንበኞቻችን ጋር ለመገናኘት የምናስተምራቸው ትምህርቶችን ጭምር በኦንላይን ኮርስ ለመስጠት የሚያስችል በጣም ዘመናዊ ዌብሳይት አሰርተናል። ዌብሳይታችን ምን ነገሮችን ያካትታል፣ ምን አዲስ እድሎችን ይፈጥራል የሚለውን ነገር ወጣት ፍስሐ ከመካከላችን ይገኛል። ራሱን እሱ በደንብ ከነ ካምፓኒው ያስተዋውቃቸዋል። ከዚህም የተሻሉ ብዙ አዳዲስ ሀሳቦች ከሰራነው በላይ ያልሰራነው ይበልጣል። በፖሊስትሪ ውስጥ ካወቅነው በላይ እስካሁን ሞከርን ከምንለው በላይ ወደፊት የምናውቀውና የምንሰራው እንደሚበልጥ በግሌ ይሄን ነው ያስተዋልኩኝ ያለው። ስራችንን በጣም አዘምነን ለመምጣት እየሞከርን ያለ ነው። በዚህ አጋጣሚ ፍስሐን እጅግ አድርጌ አመሰግናለሁ። በተሚያ ፖሊስትሪ ስም በኋላ ሞቅ ያለው ምስጋና ይቀጥላል፣ ግን በጀማ ተቀበሉልኝ። ፍስሐ እባላለሁ። ዛሬ ምንድነው ይዘን የመጣ ነው ለተሚያ ፖሊስትሪ እንዴት ነው ደንበኞችን ማርካት የምንችለው ቤታቸው ድረስ ሄደን እዚህ ሳይንገላቱ የሚለውን ዌብሳይት ይዘን መተናል። እሱ ዌብሳይት ምን ፊውቸሮች አሉት? ከስተመር ቤቱ ሆኖ ኦንላይን ቡኪንግ ሲስተም አለው። ኤቭሪቲንግ ተሚያ ፖሊስትሪ ወርክሾፕ መጥቶ የሚያቸው ነገሮች ኤቭሪቲንግ ዌብሳይታችን ላይ አንቶ ኤኒ ሰርቪስ ቡክ ማድረግ ይችላል። እንደሚታወቀው ተሚያ ፖሊስትሪ ትሬኒንግ ኮሌጅ አለን። ለተከታታይ 4 ዓመታት እየሰራ ይገኛል። አሁን ግን በዘርፉ አንድ ስቴፕ ከፍ ለማለት ኦንላይን ሬጂስትሬሽን ይዘን መተናል። አሁኑ ይዘን የምንመጣቸው ብዙ ስራዎች አሉ። የፖሊስትሪ ዘርፍን መቀላቀል ለሚፈልጉ ሰፊ ኦፖርቹኒቲ ይዘን መተናል። እሱ ምንድነው? ቤታቸው ሆኖ ኤኒ ኮርስ ቤታቸው መማር የሚችሉበትን ፕላትፎርም ይዘን እየመጣን ነው። ካሚንግ ሱን ይመጣል። ለአሁኑ ግን ሬጂስትሬሽን ፊም አለው። እሱን ከፍሎ ማንም ሰው ኦንላይን ሬጂስተር ማድረግ ይችላል ማለት ነው። ተሚያ ፖሊስትሪ ትሬኒንግ ኮሌጅን መቀላቀል የሚፈልግ ሰው በቀጣይ ኦንላይን ትምህርቱን ለማሳለጥም ይዘን የመጣናቸው ሀሳቦች አሉ። ኮርሱን እዛው ኦንላይን ለመጨረስ የሚያስችል ሲስተም ይዘን እየመጣን ነው። ለአሁኑ ያለው ነገር ይሄ ነው። እንዲህ በቀረበላችሁ አጭር ማብራሪያ ዲቴል ከዚህ በኋላ ሊንኩ ታገኙታላችሁ። ለሁላችሁም ሼር እናደርገዋለን። ኦንላይንም ታገኙታላችሁ ፔጁን ማለት ነው። ሁለቱን ነገሮች ለማጣመር ተሞክሯል። ያለው አዲስ ነገር ይሄ ኮሌጁንና ቢዝነሱን በደንብ ኮላቦሬት አድርጎ የተዘጋጀ ዌብሳይት ነው። በጣም ሴኩር ነው ከምታስቡትና ከምትጠብቁት በላይ ማለት ነው። እያንዳንዱ ከደንበኞች የሚመጣ መልእክት በዋትስአፕ ወደ ኦፊስ ቁጥራችን ይመጣል። ከደንበኞቻችን ጋር ተጨማሪ ዲሎችን የምናደርገው በዋትስአፕ ጭምር ይሆናል። ኤኒዋን የትኛውን ቦታ ላይ ሆኖ እዚህ ዛሬ መጥቶ ወረፋ መያዝ አይጠበቅበትም። ያለበት ቦታ ሆኖ መኪናውን እዛ ውስጥ አስገብቶ አይተ ነው ፕራይስ ልከንለት ከዛ በኋላ በቀጠሮ ቀኑ መጥቶ በተሰጠው ኦንላይን ቀጠሮ ስራውን ዴሊቨር እናደርጋለን ማለት ነው። ስለዚህ አንዱ ነገር ይሄ ነው። ተማሪዎች አሁን ላይ አዲስ አበባ ውስጥ ያለ ሰው ነው እየተማረ ያለው በአብዛኛው። ተሚያ ፖሊስትሪ እንደምታውቁት ብቸኛ የፖሊስትሪ ተቋም ነው በሀገራችን ማለት ነው። ክልል ላይ ያሉ ልጆች በጣም ብዙ ፍላጎት ያላቸው ግን መማር ያልቻሉ ልጆች አሉ። ስለዚህ ባሉበት ቦታ ሆነው የፖሊስትሪ ትምህርትን የኦንላይን ኮርሱን እንዲወስዱ በቪዲዮ የታገዙ ትምህርቶች ተዘጋጅተው አልቀዋል። ሁሉን ነገር ያካተተ ቪዲዮ ተዘጋጅቷል። እያንዳንዱን በፓርት ለትሬኒንግ የሚሆኑ ነገሮች እየተላኩላቸው ባሉበት ትሬኒንጉን ወስደው ፋይናሊ ለተግባር ልምምድ ከ2 ሳምንት እስከ 20 ቀን ላለ ጊዜ ብቻ ይመጣሉ በአካል ማለት። ስለዚህ የክላስ ትምህርቱ የግድ እዚህ ቁጭ ብሎ መማር አይጠበቅበት። ስራ ያለው ሰው አለ ይሄን መማር የሚፈልግ ስራ ውስጥ ሆኖ የግድ ክላሱን ለምን ትለዋል? ባለበት ሆኖ እንዲማር ማድረግ ያስፈልጋል። የተዘጋጁት ቪዲዮዎች በዋናነት በተግባር ልምምድ ላይ ያተኮሩ ቪዲዮዎች ናቸው። በጣም ግልጽ በአማርኛ ቋንቋ የተዘጋጀ በጣም ፕሪሳይዝ ማንኛውም ሰው በቀላሉ ሊረዳው በሚችለው መልኩ ቪዲዮቻችን አዘጋጅተናል። በዚህ አጋጣሚ ከአዲስ አበባ ውጪ የምትገኙ ፖሊስትሪ መማር የምትፈልጉ ወጣቶች በዚህ መልኩ ወደ እናንተ ለመድረስ ያለንን ዝግጅት ማጠናቀቃችንን ለማሳወቅ እንወዳለን ማለት ነው።